ይህ የምትመለከቱት በህንድ የሚገኙ ኦርቶዶክሳውያን ክርስቲያኖች ወይም ህንዳውያን ናቸው። በአደባባይ የእመቤታችን የቅድስት ድንግል ማርያምን ዓመታዊ በዓልን እያከበሩ የሚያሳይ ምስል ነው። ይህ እንግዲህ በዛሬው ዕለት የህንድ ኦርቶዶክስ ክርስቲያኖች የሚያከብሩት ይህ የእመቤታችን የቅድስት ድንግል ማርያም የስዕሏ ተአምር የተገለጠበትን ዕለት በማስመልከት የህንድ ክርስቲያኖች ከመስከረም 1 እስከ መስከረም 8 በፈረንጆች አቆጣጠር ማለት ነው በእነዚህ ቀናትና ዕለታት ለአንድ ሳምንት ሱባኤ ጾምና ጸሎትን በመያዝ ያከብሩና ያስቡት እንደነበር መረጃዎች ይነግሩናል፣ ይጠቁሙናል ማለት ነው። በዚህ መረጃና ማስረጃ መሰረት የህንድ ኦርቶዶክስ ክርስቲያኖች እመቤታችን ቅድስት ድንግል ማርያም ልመናቸውን፣ ጸሎታቸውንና ሱባኤያቸውን ለመቀበላቸውና ወደ ሰማይ ለማረጉ ምልክትና ማረጋገጫ እንዲሆንላቸው ቅድስት ድንግል ማርያም ምስለ ፍቅር ወልዳ ተብሎ የሚጠራውን ስዕሏን ወይም ኢየሱስ ክርስቶስ ልጇን አቅፋ የሚታየው ምስሏ ለነዚህ ለህንድ ክርስቲያኖች በመገለጥና ምልክትና ተአምራትን በማሳየት ጸሎታቸውና ሱባኤያቸው እንዳረገ ይህንን ተአምር አሳይታቸዋለች።